ሰላም ጤና ይስጥልኝ የተወደዳችሁ ተመልካቾቻችን ከከፋ ቴሌቪዥን የሰዓቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ቤቴሌም መምሩ ነኝ። አብራችሁን ቆዩ። የጎንጋ ህዝቦች የልማትና የትብብር ማህበር ያዘጋጀው 6ኛ የጎንጋ ህዝቦች የልማትና ትብብር ፎረም በሸካ ዞን ቴፒ ከተማ መካሄዱ ይታወቃል። በትብብር ፎረሙ ከዚህ በፊት ከተደረገው ፎረም ጋር ሲነጻጸር የተለያዩ አዳዲስ ውሳኔዎች የተላለፉበት መሆኑን ተሳታፊዎቹ ተናግረዋል። ውሳኔዎቹ ተፈጻሚ እንዲሆኑ የሶስቱ ዞን አመራሮችና ተወላጆች ትኩረት ሰጥተው መስራት እንዳለባቸውም ተገልጿል። ተጨማሪውን ተከታትለን እንመለስ። ከዚህ በፊት ከነበረው የህዝብ ለህዝብ ግንኙነቶች ይሄ በጣም የተለየን የሚያደርገው የተጠና ነው። ስትራቴጂክ እቅድ ያለው ነው። በፊት ለገጠሙት ችግሮችን በደንብ አድርጎ ዘርዝሮ በጥናት ያወጣ ነው። በቀጣይ ስጋት አቅጣጫዎች ምንድናቸው፣ ምን ውጤት ይጠበቃል፣ ምንስ ይገኛል የሚለውን ነገር በዝርዝር ያስቀመጠ ስለሆነ ይሄም ደግሞ በተቋም ደረጃ ተደራጅቶ ሊካሄድ ይችላል የሚል ረጅም እቅድ ሁሉንም ነገሮች ያሟላ አሰራር ስልት ጭምር ያስቀመጠ ስለሆነ ተጠናክሮ ይቀጥላል የሚል እምነት አለኝ። እነዚህ ግን የሚመሩት እስከታች ድረስ የራሱ የሆነ የመንግስት መዋቅር ስላለው እነዚህ ህዝቡን በማስተባበር አላማው የተቀደሰ አላማ ነው። ህዝቡን በማስተባበር በአካባቢው ልማት ማምጣት ነው፣ በአካባቢው ብልጽግናን ማምጣት ነው። ስለዚህ ለአመራሮቹም ቢሆን ጥሩ እድልና ጥሩ አጋጣሚ ነው። ለምን ህዝቡን የማስተባበሪያ አንዱ መንገድ ነው። ስለዚህ ህዝቡን በማስተባበር ልማት ማምጣት የሚችሉ ስለሆነ ከፍተኛ የሆነ የማስተባበር ኃላፊነት የመምራት ኃላፊነት አለባቸውና ዋነኞቹ እንደም እነሱ ናቸው የሚል ሐሳብ ነው ያለኝ። 6ኛ ዙር ፎረም ነው ዛሬ የተካሄደ ያለው ቴፒ ከተማ ላይ። በሌሎች ዞኖችም ከዚህ በፊት ሲካሄድ ነበረ። የዛሬው ግን በጣም ለየት ያለ እንዲሁ ፕሮግራም አካሂዶ ከመለያየት ያለፈ ብዙ የጥናት ውጤቶች ቀርቦ ብዙ ምክር ሀሳቦች ቀርቦ ውይይት የተካሄደበትና ውሳኔ የተሰጠበት ነው። ስለዚህ ከዚህ በፊት ከተደረጉ ፎረሞች በጣም ለየት ያለ ነው። እነዚህ ውሳኔዎች ደግሞ እነዚህ ብሔረሰቦች የራሳቸው የሆነ ባህል አላቸው፣ ቋንቋ አላቸው፣ ታሪክ አላቸው። የሚያመሳስላቸው በጣም ብዙ ነገር አለ። አንድ ናቸው። ከብዙ ዓመታት በፊት የተለያዩ ናቸው። ዛሬ ግን ተገናኝቶ ብዙ እርቀት እየሄዱ ናቸው። ስለዚህ በኢኮኖሚ መተሳሰር አለባቸው፣ ባህላቸውን በጋራ ማሳደግ አለባቸው የሚለው ብዙ ሰነዶች በምሁራን በኩል ቀርቦ ውይይት ተካሂዶበታል። ውሳኔም ተሰጥቷል። አሻራ የማኖር ስራዎችም ለማኖርም ጭምር በስትራቴጂክ እቅድም ጭምር የተቀመጠበት ሁኔታ ነው ያለው። ከዚህ ቀደም የነበሩ ፎረሞች ላይ አብሮ በዓል ማሳለፍ፣ አንዳንድ ውሳኔዎችን የመወሰን ቀላል ትርጉም የሚሰጣቸው ባይሆኑም የተደራጁ ናቸው ተብሎ የሚወሰዱ አይደለም። አሁን ላይ ግን የ10 ዓመት ስትራቴጂክ እቅድም ጭምር እንዲኖረው ተደርጎ ይሄ ስትራቴጂክ እቅዱ በሁሉም አካባቢዎች ላይ በሚቀጥሉት 10 ዓመታት ይሄ ማህበር ትኩረት ሰጥቶ ማከናወን ያለባቸው፣ ይሄ ደግሞ የማህበረሰቡን ባለቤትነትን ባረጋገጠ መልኩ ለማካሄድ እያንዳንዱ የእድሜው ከ18 ዓመት በላይ የሆነ የጎንጋ ህዝብ አካል የሆኑ ወንድማማቾች በነጻ ፈቃድና ፍላጎት የተመሰረተ አባልም ሆነው የድርሻቸውን የሚወጡበት የበጎ ፈቃድ አገልግሎት ማድረግ የሚችሉበትን እድሎችም ጭምር መፍጠር አለብን ተብሎ ታቅዶ በጣም በተደራጀ መንገድ እየተካሄደ ነው ያለውና ከዚህም በኋላ የሚወሰኑ ታሪካዊ ውሳኔዎች ይኖራሉ ብዬ አስባለሁ። ስለዚህ እነዚህ ውሳኔዎችን በቀጣይ ደግሞ ሁሉም አመራሩም ማህበረሰቡ በየደረጃው ያለን አካላት ሁላችንም የጋራ ጥረት ካደረግን ማህበሩ እጅግ በጣም ትልቅ ደረጃ መድረስ የሚችልበት የህዝቦች ትስስር የሚጠናከርበት እድል ይፈጠራል ብዬ አስባለሁ። ፊት ዝም ብሎ በፎረም ደረጃ ብቻ ነበር የነበረውና አሁን አማካይ የሆነ ቦታ አዲስ አበባ ላይ ዋናውን ጽህፈት ቤት መክፈት የሚችልበት ሁኔታ መኖር መቻል አለበት። እንደገና በየዞኖቹ በሶስቱ ዞኖች ንዑሳን ጽህፈት ቤቶች እናዋቅራለን። እነዚህ በደሞዝ መስራት የሚችሉ አካላት ይኖሩና ማህበረሰቡን ማስተባበር የሚችሉበት ሁኔታ መኖር መቻል አለበት። ከእያንዳንዱ ማህበረሰብ ለዚህ መግባት የሚገባው ኮንትሪቢዩት መደረግ የሚገባው ማህበሩን ለማንቀሳቀስ የሚደረግ አስተዋጽኦ መመርከት የሚችልበት ሁኔታ መኖር መቻል አለበት በሚል በዝርዝር ቀርቧል። ስለዚህ አሁን የራሱን የቻለ መንገድ አለው፣ እቅድ አለው። ቤት በኩል መሄድ መቻል አለብን የሚል ነገር አለ። የአፈጻጸም አቅጣጫዎችም ጭምር ተቀምጠዋል። በምን ያህል ጊዜ ሰሌዳ አስተባባሪው የተቀመጠ የገመገመ ስራዎችን ማስከተል ይችላል፣ ከማን ጋር በምን አይነት ሁኔታ መገናኘት መቻል አለብን፣ ከመንግስት ሊደረግ የሚገባው ድጋፍ ምንድነው የሚለው ነገር ስለቀረበ ከበፊቱ አሁን አንድ እርምጃ ተሻግሮ ለማጠናከር የሚያስችል ነገር ስላለ ወደ ማህበረሰቡም ይወርዳል። እንደገና በዘላቂነት ለትውልድ መተላለፍ የሚችል ነገር ነው ብለን እናስባለን። ስለዚህ ከዚህ ተነስቶ ደግሞ ያው እኛም እንደ ዞን
አስፈላጊውን ነገር እናደርጋለን። ለዚህ ቅድመ ዝግጅት የበኩላችን አስተዋጽኦ አበርክተናል። እዚህ እንዲደርስ በሀሳብም በተለያየ መልኩ የደገፍንበት ሁኔታ ነው ያለው። ወደፊትም የተለያዩ አካላትን በማስተባበር እኛ አካባቢ ያሉ ማህበረሰቦች ለዚህ ለጎንጋ የልማትና የትብብር ፎረም የበኩላችን አስተዋጽኦ ማድረግ የሚችሉበት ሁኔታ እንዲኖር በጋራ ያው በቁርጠኝነት የሚሰራበት ሁኔታ ይኖራል የሚል ሀሳብ አለ። ብዙ ምሁር አለን እዛም እዚህ የምናያቸው በጣም በሚገርም ሁኔታ። ስለዚህ ወጣቱ ይህንን አሁን እኛ የጀመርነውን ነገር ከጎናችን ሆኖ እንዲጠናከር የራሱን ድርሻ መወጣት፣ መስራት፣ መልማት ለትውልድ ማስተላለፍ አለበት። ወቅቱ ለወባ መራቢያ ምቹ መሆኑን በመገንዘብ የመከላከሉ ስራ ላይ ሁሉም ጉዳዩ የሚመለከታቸው አካላት ርብርብ እንደሚያስፈልግ የከፋ ዞን ጤና መምሪያ አሳሰበ። የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ምክር ቤት ቋሚ ኮሚቴ ከክልሉ ጤና ቢሮ ጋር በመተባበር በከፋ ዞን የወባ በሽታን የመከላከሉ ተግባር ያለበት ደረጃን ለመገምገምና ለመደገፍ እንዲሁም የቦርዱ ውይይትና የመድኃኒት በጀት ድጋፍ ለጤና ተቋማት የተመራበትን ሂደት ክትትል የሚደረግበት ሁኔታ ላይ ውይይት አካሂደዋል። ተጨማሪ አለን። የክልሉ ምክር ቤት ቋሚ ኮሚቴ ከክልሉ ጤና ቢሮ ጋር በመሆን በከፋ ዞን ያለውን የወባ በሽታ መከላከል ያለበትን ለመገምገምና ለመደገፍ እንዲሁም የቦርዱ ውይይትና የመድኃኒት በጀት ድጋፍ ለጤና ተቋማት የተመራበትን ሂደት ክትትል የሚደረግበት መድረክ ላይ የተገኙት የከፋ ዞን ጤና መምሪያ ኃላፊ አቶ አክሊሉ አሰፋ እንደገለጹት የወባ ወረርሽኝ አሁን ያለበትን ደረጃ አስረድተዋል። የወባ ወረርሽኝ እንግዲህ አሁን ያለበት ሁኔታ ያው ባለፈው የ2016 በጀት ዓመት ማጠቃለያ አካባቢ ሰኔና ሐምሌ ከነበረበት የመቀነስ አዝማሚያ ያለው ቀንሷል። ያው የቀነሰውም ዝም ብለን ብዙ ትግል ነው የተደረገው። ሮብን ለወባ በሚል መሪ ቃል ሁሉም ተረባርቧል። ህዝብ ተረባርቧል፣ የመንግስት ሰራተኛ ተረባርቧል፣ ጤና ባለሙያ ተረባርቧል። በዚህ ርብርብ ያን የነበረው ኬዝ ወይም የታማሚ ቁጥር አሁን የመቀነስ ሁኔታዎች ታይቷል። ያ ማለት በቀን 2100 ወይም 2276 አካባቢ ሪፖርት ስናደርግ ነበር በቀን ሰኔ አካባቢ። በሳምንት ደግሞ 11760 አካባቢ ሪፖርት ስናደርግ ነበር ወባ ታማሚ ቁጥር። አሁን በደረስንበት ሰዓት ትናንትና ያስተላለፍነው ወደ 632 አካባቢ የወባ ታማሚ ቁጥር ነው። ይሄ ማለት ከ2100 ታማሚ ቁጥር ወደ 600 ምናምን መድረስ ማለት ቀላል ትግል አልነበረም የተደረገው። በሳምንት ደግሞ 11700 ምናምን ካስተላለፍንበት ወደ 3983 ማስተላለፍ ማለት ቀላል አይደለም። ይሄ ማለት ታማሚ ቁጥር የተወሰነ ቀንሷል። መቀነስ ያሳይ ደግሞ ሁሉም ወረዳ ላይ አይደለም በወጥነት የቀነሰው። አንዳንድ ወረዳዎች ሙሉ በሙሉ በጣም የቀነሱ የወረደባቸው አሉ። አንዳንድ ወረዳዎች ላይ ደግሞ የመቀነስ ቢያሳይም ባለበት ይሄድ ያለበት ሁኔታ አለ። ለምሳሌ ጊምቦ ወረዳ፣ ቦንጋ ከተማ አስተዳደር፣ ገዋታ ወረዳ እንዲሁም ዴቻ አካባቢ ብቅ እያለ ነው። ጭና አካባቢ ብዙ ትግል እየተደረገ ነው። አሁንም ኬዞች ወይም ታማሚ ቁጥር በዛው ልክ እየሄደ ያለበት ሁኔታ አለ። ነገር ግን አሁን ያለንበት ወቅት ዋና የወባ መተላለፊያ የዓለም ጤና ድርጅት የወባ መተላለፊያ ወቅቶችን በሁለት ነው ያካፈለው። ከመስከረም እስከ ህዳር ያለው ዋና የወባ መተላለፊያ ወቅት ነው። ከሚያዝያ እስከ ሰኔ ድረስ ያለው 3 ወራቶች መጠነኛ የወባ መተላለፊያ ወቅቶች ተብሎ የሚያዙ ናቸው። ምክንያቱም አሁን ያለንበት መስከረም ወር ክረምት ዝናብ በጣም ዘንቦ ዝናቡ የሚወጣበት ወቅትም ስለሆነ ውሃ ያቁሩ ቦታዎች አሉ፣ ቁጥቋጦዎች አሉ፣ ትንኝ ልትራባባቸው የሚችሉ ምቹ ቦታዎች ስላሉ ትንኝ ትራባለች፣ እንደፈለገች ሁላችንም ቤት ትደርሳለች፣ ትነድፈናለች። ወባ ስርጭት በጣም የሚስፋፋበት ሂደት ነው ያለውና አሁን ያለው ኬዝ ይሄን ይመስላል። በቀጣይ ወረርሽኙን ለመከላከልና ለመቆጣጠር ስለሚሰሩ ስራዎች የክልሉ ምክር ቤት በጀት ፋይናንስና የወጪ ጉዳዮች ቋሚ ኮሚቴ ሰብሳቢ ወይዘሮ የዋላሸት በላይነህ ገልጸዋል። አሁን እንግዲህ ቢቻል ወባ ማጥፋት ነው የሚፈለገው። አሁን ኦሬዲ ከዚህ ፐርሰንት ይሄን ፐርሰንት ወርደና የሚባል ነገር አለ። ከዚህ ወረዳ በዚህ ወረዳ የቀነሰበት ሁኔታ አለ። ይሄ ሁሉ ምንድነው የሁሉም የቅንጅት ስራ ነው። ስለዚህ ምክር ቤቶች ከባለድርሻ አካላት ጋር ከሚመለከታቸው ባለድርሻ አካላት ጋር ስራውን በበላይነት መምራት፣ መተጋገዝ፣ መቀናጀት እንደ ጤና ላይ ደግሞ ትልቅ ችግር የሆነው ስራ ምንድነው ከዚህ ከመድኃኒት ስርቆት ጋር ገባ ወጣ የሚሉ ነገሮችን ወደ ህግ አግባብ ደርሶ ውሳኔ እንዲሰጥ የምክር ቤት ትልቅ ኃላፊነት ይሰማዋል። የሚወርዱ መድኃኒቶች ታች የሚወርዱ ትሪትመንቶች ለህብረተሰቡ በትክክል እስከ ታች መውረዱን ምክር ቤቶች መቆጣጠር አለባቸው። ታች መውረዳቸው ማረጋገጥ አለባቸው። የህብረተሰብን ተጠቃሚነትን ማረጋገጥ አለበት። የተጀመሩት አሁን የትምህርት ስራ ተጀምሯል። ይህን ስራ ለመቀነስ ህብረተሰቡ ኦሬዲ አምኖ ሮብ የወባ ቀን ነው። መንግስት ሰራተኛ ሁሉ ወጥቶ ይሰራል። አርሶ አደሩን በዛ ልክ ሮብን ላውንች አድርጎ
የማፋሰስን የማዳፈን ስራ እያጠናከረ ባህልም አድርጎ መሄዱ እጅግ በጣም አፕሪሼት የሚደረግ ነው። በተጨማሪ ደግሞ ትምህርት ቤቶች ያው ትምህርት ቤት መጣ ማለት አንድ ተማሪ ስለ ወባ ክፋት ስለ ወባ የሚመጣ ነገሮች መከላከልን ካወቀታች ሄዶ ለህብረተሰብ ለእናት ለአባት የሚቀርብ ልጅ እስከሆነ ነውና ትምህርት ቤቶች ላይ አሁን የተጀመሩ ሰዎችን ማጠናከር አለብን። በየህብረተሰቡ በእድር በእቁብ የወባን ጉዳይ አጀንዳ አድርጎ ማውራት ወብን በአንዴ ተጀምሮ የሚያልቅ ሳይሆን እንደ ባህል ወስደን ወባን ማጥፋት ይቻላልና እስከሚጠፋ ድረስ ይሄ ቅንጅታዊ ስራችን ቁጭ ብለን እየተገማገም እየተነጋገን ምክር ቤቶችን ትላልቅ ችግር የሆኑበትን ቦታ ለይቶ የህዝብ አስተያየት መድረክ እያዘጋጁ ከባለድርሻ አካላት ጋር ከሚመለከተው አካላት ጋር በተለይ የስርቆትን ጉዳይ ለማድረግ ከፍትህ ጋር ከፖሊስ ጋር ከጤና ተቋማት ጋር ምክር ቤቶች ተቀናጅተው የጤና ጉዳይ የሁሉም ጉዳይ ነው። ለጤና ተቋም ይጣል አይደለም። ሰው ላይ ነው የሚሰራ ህይወት ላይ ነው የሚሰራ ነው። ሁሉም ባለድርሻ አካላት የሚመለከታቸው በጋራ ሆኖ ወባን ማጥፋት ይቻላልና ቅንጅታችን ከጊዜ ወደ ጊዜ ዴቨሎፕ እየደረገ የተመጣውን አጠናክረን መቀጠል ከቻል ወባን ማጥፋት ይቻላል የሚለው ነገር ነው። ህብረተሰቡ ከወባ ራሱንና አካባቢውን እንዲጠብቅ የዞኑ ጤና መምሪያ ኃላፊ አቶ አክሊሉ አሳስበዋል። ህብረተሰባችን ከዚህ በፊት ደግፎናል። ወባን እንዲቀንስ ትግል አድርጓል። ውሃ በማፋሰስ ማዳፈን አጎበር መጠቀም ላይም የተወሰነ ትግል አድርጓል። አሁንም ያንን ማስቀጠል አለበት። አጎበር የሄደ አጎበር ለህብረተሰቡ አገልግሎት መስጠት አለበት። የሄደላቸውን አጎበር በአግባቡ መጠቀም አለባቸው። ለሌላ ዓላማ ማዋል የለባቸውም። አጎበር ትንኝ ይከላከላል። ትንኝ ከተከላከለ ወባን ይከላከላል። ከበሽታ ነፃ እንሆናለን ማለት ነው። የማፋሰስ ማዳፈን ስራ የጤና ባለሙያ መጥቶ በቆረቆረ ቁጥር ወይም በቤት ባንኮፈ ቁጥር ብቻ መሆን የለበትም። ባህል ማድረግ አለብን። ደጃችን ላይ ውሃ ሲቀመጥ ያንን ውሃ ማፋሰስ ባህል ማድረግ አለብን። ትንኝ የምትራባባቸውን ቦታዎች ማዳፈን ማፋሰስ ባህል ማድረግ አለብን። አንዳንድ ወረዳዎች ላይ ያገኘነው አካባቢ ላይ የተቀመጠው ውሃ በሌለበት ትንኝ ተራብታ ወባ በጣም ነበርና ጓሮ ስናስስ የተገኘው ከወባ ኮባ ነው ማነው ከእንሰት ኮባ ነው የተገኘው። አሁን ግን በወረዳ በጥሩ ሁኔታ እየሄደ ነው። ሌሎች ወረዳዎችም እንደዚህ እንሰት ያላቸው እንሰቶቻቸውን በማጽዳት እዛ የተያዘውን ኮባው ላይ የተቀመጠውን ውሃ በእንጨት በመውጋት የማፋሰስ ስራ ከሰሩ ትንኝ ትጠፋለች፣ ወባም የለም ማለት ነው። ስለዚህ በአግባቡ ያንን መምራት መደገፍ መቻል አለባቸው። የተሰጣቸውን መድኃኒት በአግባቡ መውሰድ አለባቸው። ለሶስት ቀን የታዘዘ መድኃኒት ማለቅ አለበት። ሲሻል መቆጠብ አያስፈልግም። ወይም ለሌላ ቀን ይሆናል ለቤተሰብ ይሆናል በሚል አንድ ቦታ ላይ ማከማቸት አያስፈልግም። ለአንድ ሰው የተሰጠው የራሱ ዶዝ ነው፣ ያ መጨረስ ያስፈልጋል። የ3 ቀንና የ14 ቀን ነው አሁን እየተሰጠ ያለው። እሱን በአግባቡ ወስዶ መጨረስ ያስፈልጋል። መቅረት የለበትም። ለሌላ ማካፈል ተገቢ አይደለም። ምክንያቱም ነገ ይሄንን በሽታ ወይም ይሄን መድኃኒት የተላመደ በሽታ ከመጣ ያንን መድኃኒት እስከመጣ ድረስ ማህበረሰባችን ሊጎዳ ስለሚችል የኛን መድኃኒት መጨረስ ያስፈልጋል። የጤና ኮሚቴ ላይ ተሳትፎ በጣም ማድረግ ያስፈልጋል። አካባቢውን ማፋሰስ ላይ የሴቶች ልማት ህብረት ብለን እንደገና ያደራጀን ስለሆነ እዛ ልማት ህብረት ላይ በጋራ በመረባረብ በመሳተፍ አካባቢያቸውን ሞዴል ማድረግ ቀበሌያቸውን ሞዴል ማድረግ በጤና ሞዴል ማድረግ መቻል አለባቸው። በዚህም በሽታን እየተከላከልን ልንመጣ ስለምንችል ሁሉም ሰው ከጎናችን ሆኖ ሊረባረብ ይገባል የሚል አደረጃ መልእክት ለማስተላለፍ በቡና ምርት ጥራትና ህገወጥ ንግድ ላይ ክትትል እያደረገ መሆኑን የካፋ ዞን ዴቻ ወረዳ ግብርና አካባቢ ጥበቃና ህብረት ስራ ልማት ጽሕፈት ቤት ገለጸ። የቡና ምርትና ምርታማነትን ለማሳደግ በትኩረት እየሰራ መሆኑንና በ2016 ዓመተ ምህረትም በወረዳ ደረጃ ከ7 ሚሊዮን በላይ የቡና ችግኝ መተከሉ ተገልጿል። ከደቡብ ራዲዮና ቴሌቪዥን ድርጅት ቦንጋ ቅርንጫፍ የተገኘውን ዘገባ ታምራት ኃይሌ ያቀርበዋል። የጽሕፈት ቤቱ ኃላፊ አቶ ወንድሙ ወልደ በወረዳው የሚለማው የቡና ምርትና ምርታማነት ተረጋግጦ ለሀገር ውስጥና ለውጭ ገበያ እንዲቀርብ እየተሰራ መሆኑን ገልጸዋል። በወረዳው ባለድርሻ አካላትን በማሳተፍ የምርት ጥራት ክትትል ስራ እየተከናወነ ቢሆንም አሁንም ያልቀላ ቡናን የሚለቅሙ አርሶ አደሮች መኖራቸውን አስረድተዋል። በወረዳው ለቡና ልማት ልዩ ትኩረት ተሰጥቶ እየተሰራ መሆኑን ገልጸው በዚህም በ2016 ተከላ ወቅት 7.5 ሚሊዮን የቡና ችግኝ መተከሉን ተናግረዋል። ከዚህም በተጨማሪ ቦንጋ ዩኒቨርሲቲ በድጋፍ ያበረከተው ከ300 ሺህ በላይ የቡና ችግኞች መተከላቸውንም አስረድተዋል። በ2016 ዓመተ ምህረት ምርት ዘመን በህገወጥ ግብይት ምክንያት በግብረ ኃይል ክትትል የተያዘ ቡና ተሽጦ ለመንግስት የልማት ስራዎች እንዲውል ስለመደረጉም አስታውሰዋል። የዘንድሮ የቡና ምርት ካለፈው ዓመት ጋር ሲነጻጸር የተሻለ መሆኑን ገልጸው የተጀመረው የምርት አሰባሰብ ሂደት በጥሩ ደረጃ ላይ እንደሚገኝ
እንደሚገኝም ገልጸዋል። ለቡና ጥራትና ምርትና ምርታማነት ማደግ የአርሶ አደሮችና የአምራች ባለሀብቶች ሚና ከፍተኛ ነው ያሉት አቶ ወንድሙ ቡናን ከግብይት ማዕከላት ውጪ መሸጥ እንደማይገባ መልእክት አስተላልፈዋል። በወረዳው የሚገኙ የቡና አምራችና አቅራቢ ማህበራት የበኩላቸውን ኃላፊነት እንዲወጡም ጥሪ አቅርበዋል። በተጠናቀቀው በጀት ዓመት በዩኒሴፍ ፕሮግራም ገንዘብ ድጋፍ በተሰሩ ስራዎች ከፍተኛ አፈጻጸም መመዝገቡ ተገለጸ። የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ፋይናንስና ኢኮኖሚ ልማት ቢሮ የ2016 በጀት ዓመት የዩኒሴፍ ፕሮግራም አፈጻጸም በቦንጋ ከተማ ገምግመዋል። የዘገበው የክልሉ መንግስት ኮሚኒኬሽን ቢሮ ነው። አንተነህ ፍቃዱ የክልሉ ፋይናንስና ኢኮኖሚ ልማት ቢሮ ኃላፊ ወይዘሮ ወሰነች ቶማስ በወቅቱ እንደገለጹት በ2016 በጀት ዓመት በክልሉ በዩኒሴፍ ፕሮግራም ገንዘብ ድጋፍ በ8 ቢሮዎችና በ17 ወረዳዎች የተሰሩ ስራዎች ከፍተኛ አፈጻጸም ተመዝግበዋል ብለዋል። በፕሮግራሙ ድጋፍ የክልሉ ውሃ ቢሮ በዳውሮ ዞን ዛባጋዞ ወረዳ ዴቺ ደነባ ቀበሌ የውሃ ግንባታ ስራ አጠናቆ በማስመረቅ ተጨባጭ ውጤት ማየቱንም አብራርተዋል። ከበጀት ስርጭትና አፈጻጸም አንጻር ዩኒሴፍ ፕሮግራም በበጀት ዓመቱ ለሴክተሮችና ወረዳዎች 59 ሚሊዮን 961214 ብር የተሰራጨ ሲሆን ከዚህም 59 ሚሊዮን 192234 በማወዳደቅ አፈጻጸሙ 98.72 መሆኑን በመግለጽ በዚህም የህዝብን ተጠቃሚነት የሚያረጋግጡ ስራዎች መከናወናቸውንም አብራርተዋል። የአፈጻጸም ጉድለት የታየባቸው በቀድሞ ክልል የተጀመሩ የቤንች ሸኮ ዞን ሸኮ ወረዳ ቦይታ የውሃ ግንባታ በጤና ቢሮ በኩል የምተገበሩ ሳኒቴሽን እና ሃይጂን ትግበራ በወረዳዎች ላይ የታየው ዝቅተኛ አፈጻጸም ማሻሻል በጤናና ትምህርት ቢሮዎች የበጀት አጠቃቀምና አስተዳደር ላይ የምታዩ ክፍተቶችን ለማረምና ለማስተካከል በተያዘው ዓመት በቅንጅት እንደሚሰራም ኃላፊዋ ገልጸዋል። በበጀት ዓመቱ የተመዘገቡ ውጤቶችን በማጠናከር በተያዘው 2017 በጀት ዓመት የምተገበሩ ተግባራትን ወቅቱን የሚመጥን እቅድ በማቀድ ካለፉት በተሻለ የህዝብ ተጠቃሚነት እንዲረጋገጥ የቅንጅት ስራዎች እንደሚጠናከሩ የቢሮ ምክትል ኃላፊና የመንግስት ትብብርና ሲቪክ ማህበራት ዘርፍ ኃላፊ አቶ ሚሊዮን አለሙ አብራርተዋል። የመድረኩ ተሳታፊዎች በበኩላቸው በክልሉ ዩኒሴፍ ገንዘብ ድጋፍ የሚተገበሩ ፕሮግራሞች የህዝቡ ሁሉ አቀፍ ተጠቃሚነት እንዲረጋገጥ የክትትልና ቁጥጥር ስራዎች ይበልጥ መጠናከር አለባቸው ብለዋል። በመድረኩ በፕሮግራሙ የታቀፉ ሴክተሮች አፈጻጸም ሪፖርት ቀርበው መሻሻልና መስተካከል የሚገባቸው ሀሳቦች ተነስተው ምላሽና ማብራሪያ ተሰጥቷል። አምባሳደር ታዬ አጽቀሥላሴ የኢፌዴሪ ፕሬዝዳንት ሆነው ተሰየሙ። ስድስተኛው የህዝብ ተወካዮች ምክር ቤትና የፌዴሬሽን ምክር ቤት 4ኛ ዓመት የስራ ዘመን የመክፈቻ ስነ ስርዓት ተካሂዷል። በዚህም የፕሬዝዳንት ሳህለወርቅ ዘውዴ የስራ ዘመን መጠናቀቁን ተከትሎ አምባሳደር ታዬ አጽቀሥላሴ የኢፌዴሪ ፕሬዝዳንት ሆነው ተሰይመዋል። አምባሳደር ታዬ የኢፌዴሪ ፕሬዝዳንት ሆነው ከመሾማቸው በፊት የውጭ ጉዳይ ሚኒስትር ሆነው በማገልገል ላይ ነበሩ። አምባሳደር ፕሬዝዳንት ታዬም በምክር ቤቶቹ ፊት ቀርበው ቃለ መሐላ ፈጽመዋል። የዘገበው ፋና ብሮድካስቲንግ ኮርፖሬት ነው። ክቡራን ተመልካቾቻችን ለሰዓቱ ያዘጋጀንላችሁ ዜናዎች እስካሁን የተከታተላችኋቸውን ይመስሉ ነበር። ዜናዎቹን እየመራው ቤተልሔም ምሩ አብሬያችሁ ቆይታ አደረግኩ። ቀሪ የካፋ ቴሌቪዥን መሰናዶች ይቀጥላሉ። ሰላም ቆዩ።